በ1988 ዓመተ ምህረት በለንደን የቢቢሲ ቴሌቪዥን ስቱዲዮ ውስጥ አንድ አስገራሚ ክስተት ተፈጠረ። በመድረኩ ላይ የነበረችው አቅራቢ በአዳራሽ ውስጥ ለተቀመጡት ለእነዚህ የ80 ዓመት አዛውንት ሳታስጠነቅቅ እንዲህ ስትል ጠየቀች። በዚህ አዳራሽ ውስጥ በአጠገቡ ከተቀመጡት አዛውንት የተነሳ ዛሬ በሕይወት ለመኖር የበቃችሁ ሰዎች ካላችሁ እባካችሁ ከመቀመጫችሁ ተነሱ። በአንድ ቅጽበት በአዛውንቱ ዙሪያ የተቀመጡት በደርዘን የሚቆጠሩ ወጣቶችና ጎልማሶች በአንድ ላይ ከመቀመጫቸው ተነሱ። አዛውንቱ ግራ በመጋባት ዙሪያቸውን ተመለከቱ። አይኖቻቸው በእንባ ተሞሉ። እነዚህ ሁሉ ሰዎች እነማን ነበሩ? ይህስ አዛውንት ለግማሽ ክፍለ ዘመን ምን አይነት ምስጢር ደብቆ ኖረ? እንኳን ወደ ማዕዘነ ዓለም በሰላም መጣችሁ። ዛሬ የምንተርከው ታሪክ ስለ ጦር ሜዳ ጀግኖችና መሳሪያ ስላነገቱ ወታደሮች አይደለም። ዓለም በሁለተኛው ዓለም ጦርነት ጨለማ ውስጥ በነበረችበት ወቅት የ669 ሕፃናትን ሕይወት ከናዚዎች የእርድ ቢላዋ ስር ነጥቆ ስለወጣውና ይህንን ታላቅ ጀግንነቱን ለ50 ዓመት ያህል ለባለቤቱ እንኳን ሳይናገር በሚስጥር ስለደበቀው አንድ እንግሊዝ የባንክ ሰራተኛ ነው። እስከ ታሪኩ መጨረሻ አብራችሁን ቆዩ። ታሪኩ የሚጀምረው በ1938 ዓመተ ምህረት ማጠናቀቂያ ላይ ነው። በወቅቱ የ29 ዓመት ወጣት የነበረው ኒኮላስ ዊንተን በለንደን ከተማ ውስጥ የተከበረ የባንክ ባለሙያና የአክሲዮን ደላላ ነበር። ሕይወቱ የተረጋጋ ምቾት የሞላበትና ከጦርነት ስጋት የራቀ ነበር። ልክ እንደ ማንኛውም ወጣት የዘመን መለወጫ በዓሉን በስዊዘርላንድ ተራሮች ላይ በስኪኒንግ ጨዋታ ለማሳለፍ ሙሉ በሙሉ ዝግጅቱን አጠናቆ ነበር። ሆኖም ግን ከአንድ ስልክ ጥሪ በኋላ የዚህ ወጣት ሕይወት ብቻ ሳይሆን የመቶዎች ዕጣ ፈንታ ለዘላለም ተቀየረ። ስልኩን የደወለው ማርቲን ብሌክ የተባለ የቅርብ ጓደኛው ነበር። ማርቲን በወቅቱ በቼኮስሎቫኪያ ዋና ከተማ ፕራግ ውስጥ ስደተኞችን የሚረዳ የበጎ አድራጎት ኮሚቴ አባል ነበር። ለኒኮላስ እንዲህ አለው፣ ኒክ ረፍተን ሰርዘህ በአስቸኳይ ወደ ፕራግ ና። እዚህ ስዊዘርላንድ ላይ ከምታገኘው በላይ በጣም የሚገርም ስራ አለ። የማሳየ ነገር አለኝ። ኒኮላስም ብዙም ሳያቅማማ የጉዞውን አቅጣጫ ወደ ምስራቅ አውሮፓ ወደ ፕራግ ከተማ አደረገ። ኒኮላስ ፕራግ እንደደረሰ የተመለከተው ነገር ልቡን ሰበረው። ሂትለርና የናዚ ጦር የቼኮስሎቫኪያን የተወሰኑ ክፍሎች ወረው ስለነበር በሺዎች የሚቆጠሩ አይሁዳንና የፖለቲካ ተቃዋሚዎች ሕይወታቸውን ለማዳን ወደ ፕራግ ተሰደው ነበር። ክረምቱ እጅግ አደገኛ የበረዶ ውርጭ የበዛበት ነበር። ስደተኞቹ መጠለያ አልነበራቸውም። ሕፃናቱ በብርድና በረሃብ እየተሰቃዩ ነው። ነገር ግን ከሁሉም በላይ ያስፈራ የነበረው ሌላ ትልቅ አደጋ አለ። ሂትለር መላዋ ቼኮስሎቫኪያን ለመውረር ጥቂት ሳምንታት ብቻ እንደቀሩት በከተማ ውስጥ በሰፊው ወራ ነበር። ይህ ማለት በካምፕ ውስጥ ያሉ ሕፃናት በሙሉ ቀጥታ ወደ ናዚዎች ማስወገጃ ካምፕ ሊወሰዱ ነው ማለት ነው። ይህንን አስፈሪነት የተረዳው ኒኮላስ ዊንተን ዝም ብሎ ማየት አልቻለም። የዓለም መንግስታት ዲፕሎማሲያዊ ንግግር ላይ በነበሩበት በዚያ ጨለማ ሰዓት ይህ የተራ ባንክ ሰራተኛ ብቻውን ትልቅ ውሳኔ ወሰነ። በፕራግ መሃል በሚገኝ አንድ ትንሽ የሆቴል ክፍል ውስጥ ቢሮ አቋቋመ። ከዚያም በስደተኛ ካምፕ ውስጥ ያሉ ወላጆችን በማነጋገር ልጆቻቸውን ከሞት ለማዳን ወደ ሌላ ሀገር ለመሰደድ ፈቃደኛ የሆኑትን ስም ዝርዝር መመዝገብ ጀመረ። ወላጆቹ ልጆቻቸውን ዳግመኛ ላያዩዋቸው እንደሚችሉ እያወቁ ሕይወታቸውን ለማዳን ሲሉ ብቻ ለማያውቁት እንግሊዛዊ ልጃቸውን አሳልፈው ይሰጡ ነበር። በአጭር ቀናት ውስጥ የሺዎች ሕፃናት ስም ዝርዝር በኒኮላስ ጠረጴዛ ላይ ተከመረ። ነገር ግን ታሪኩ እዚህ ላይ ነው የሚጀምረው። ሕፃናቱን እንዴት አድርጎ በምንስ መንገድ ነው ከናዚዎች ዓይን ሰውሮ ወደ ሰላማዊ ሀገር የሚያሻገራቸው? ኒኮላስ ሕፃናቱን ለማዳን መጀመሪያ ያደረገው ነገር ወደ ተለያዩ የዓለም ሀገራት ደብዳቤ መጻፍ ነበር። አሜሪካን ጨምሮ በርካታ ሀገራት ሕፃናቱን ለመቀበል ፈቃደኛ ሳይሆኑ ቀሩ። በመጨረሻም ፈቃደኛ የሆነችው የራሱ ሀገር እንግሊዝ ብቻ ነበረች። ነገር ግን የእንግሊዝ መንግስት እጅግ ከባድ የሆኑ መስፈርቶችን አስቀመጠ። አንደኛ፣ ለእያንዳንዱ ሕፃን 50 ፓውንድ ዋስትና መክፈል አለበት። ያኔ 50 ፓውንድ ማለት ከፍተኛ ገንዘብ ነበር። ሁለተኛ፣ ሕፃናቱን በእንግሊዝ ሀገር ውስጥ ተቀብለው የሚያሳድጉ ፈቃደኞች አስቀድሞ መገኘት አለባቸው። ኒኮላስ ወዲያውኑ ወደ ለንደን ተመለሰ። በቀን መደበኛ የባንክ ስራውን እየሰራ ማታ ማታ ግን እስከ ሌሊቱ 9 እና 10 ሰዓት ድረስ የሕፃናቱን ፎቶግራፎች በጋዜጦች ላይ በማውጣት የሚያሳድጉ ቤተሰቦችን ይፈልግ ጀመር። በሺዎች የሚቆጠሩ ሰነዶች፣ የጉዞ ፈቃዶችና የሐሰት ቪዛዎችን ሳይቀር በራሱ ያዘጋጅ ነበር። ገንዘቡን ለማሟላትም ከፍተኛ የገንዘብ ማሰባሰብ ስራን ሰራ። በፕራግ በኩል ደግሞ የናዚ ምስጢራዊ ፖሊሶች እንቅስቃሴውን መከታተል ጀምረው ነበር። ነገር ግን ኒኮላስ አልፈራም። የናዚም ባለስልጣናት ጭምር በጉቦ በማታለል ባቡሮችን የመከራየት ስራውን ቀጠለ።
የመጀመሪያው የህፃናት ባቡር መጋቢት 14 ቀን 1939 ዓመተ ምህረት ከፕራግ ተነሳ። ልክ ሂትለር ፕራግን ሙሉ በሙሉ ከመቆጣጠሩ አንድ ቀን በፊት። በባቡር ጣቢያው ላይ የነበረው ትዕይንት እጅግ ልብ ሰባሪ ነበር። እናቶችና አባቶች ልጆቻቸውን ለመጨረሻ ጊዜ አቅፈው ያለቅሳሉ። ህፃናቱ ምን እየተፈጠረ እንዳለ ሳይገባቸው በመስኮት በኩል እጃቸውን ያወዛውዛሉ። ይህ ባቡር በጀርመን በኩል አቋርጦ ወደ ሆላንድ ከዚያም በባህር ተሻግሮ ወደ ለንደን መድረስ ነበረበት። በእያንዳንዱ ፌርማታ ላይ የናዚ ወታደሮች ባቡሩን እየፈተሹ ያስፈራሩ ነበር። ነገር ግን በኒኮላስ ጥንቃቄና ብልሃት የተነሳ የመጀመሪያው ባቡር በሰላም ለንደን ደረሰ። በሚቀጥሉት 5 ወራት ውስጥ በተመሳሳይ ሁኔታ 7 ተጨማሪ ባቡሮች በአጠቃላይ 669 ህፃናትን ይዘው በሰላም እንግሊዝ ገቡ። ኒኮላስ ዊንተን 669 የነገ ሀገር ተረካቢዎችን ከሞት አፍንጫ ላይ ነጥቆ አወጣቸው። ነገር ግን በትልቁ የሴፕቴምበር ወር መጀመሪያ ላይ ታሪኩን ወደ ፍጹም ጨለማ የለወጠው የአስፈሪ ዕጣ ፈንታ መጣ። ሴፕቴምበር 1 1939 ዓመተ ምህረት በኒኮላስ ዊንተን የህይወት ታሪክ ውስጥ ብቻ ሳይሆን በዓለም ታሪክ ውስጥ ትልቅ ጥቁር ጠባሳ ጥሎ ያለፈ ቀን ነው። በዚህ ዕለት በፕራግ የባቡር ጣቢያ ላይ ከምን ጊዜውም በላይ ከፍተኛ ቁጥር ያላቸው በአጠቃላይ 250 ህፃናት 9ኛውን ባቡር ተሳፍረው ነበር። ኒኮላስ ዊንተን ለንደን ሆኖ ይህንን ትልቁን ባቡር ለመቀበል ሁሉንም ዝግጅቱን ጨርሶ ነበር። ባቡሩ ከፕራግ ጣቢያ ሊነሳ ጥቂት ደቂቃዎች ብቻ ነበር የቀሩት። ነገር ግን ልክ በዚያች ሴኮንድ በአውሮፓ ምድር ላይ ሰማዩ ተገለበጠ። አዶልፍ ሂትለር ፖላንድን በይፋ ወረረ። ሁለተኛው የዓለም ጦርነት በይፋ ፈነዳ። ናዚዎች የቼኮስላቪያን ድንበሮች በሙሉ በአንድ ቅጽበት ዘጉ። ያ 250 ህፃናትን የያዘው 9ኛው ባቡር ከጣቢያው ሳይንቀሳቀስ በናዚ ወታደሮች ተከበበ። ባቡሩ እንዳይነሳ ተከለከለ። ህፃናቱ በሙሉ በኃይል ከባቡሩ እንዲወርዱ ተደረገ። ኒኮላስ ዊንተን በለንደን ሆኖ ይህንን መርዶ ሲሰማ ምን ያህል እንደደነገጠ መገመት ከባድ አይደለም። እነዚያ 250 ህፃናት ከዚያ በኋላ የት እንደደረሱ የት እንደወሰዷቸው እስካሁን ድረስ በውል የሚታወቅ ነገር የለም። ከነሱ መካከል አብዛኞቹ ቀጥታ ወደ ናዚ ጋዝ ክፍል ተወስደው በጅምላ እንደተጨፈጨፉ ይታመናል። ኒኮላስ በህይወት ዘመኑ ሁሉ ያንን ባቡር በአንድ ቀን ቀድሜ ማንሳት በቻልኩ ኖሮ እያለ በጸጸት ራሱን ይወቅስ ነበር። ሁለተኛው የዓለም ጦርነት ለ6 ዓመታት ከተካሄደ በኋላ በናዚዎች መሸነፍ ተጠናቀቀ። ዓለም ወደ ሰላማዊ ህይወት ተመለሰች። ኒኮላስ ዊንተንም ወደ ቀድሞ ሰላማዊ ህይወቱ ተመለሰ። ትዳር መሰረተ፣ ልጆችንም ወለደ። በለንደን ዳርቻ በሚገኝ ቤት ውስጥ ተራና ጸጥተኛ ኑሮ መኖር ጀመረ። ነገር ግን የሚገርመው ይህ ሰው ያደረገውን ጀግንነት ያዳናቸውን 669 ህፃናት ታሪክ ለ50 ዓመታት ያህል በልቡ ውስጥ በሚስጥር ቀበረው። አብራው ለግማሽ ክፍለ ዘመን ለኖረችው ለውድ ባለቤቱ ግሬታ እንኳን ለአንድም ቀን ቢሆን ትንፍሽ አላለም። ያንን የህፃናቱን ስም ዝርዝር፣ ፎቶግራፎች፣ የቪዛ ሰነዶችና ከፕራግ የወጡ የባቡር ወረቀቶች በሙሉ በአንድ የድሮ ማስታወሻ ደብተር ውስጥ ተጠቅልሎ በቤቱ ሰገነት በሚገኝ አንድ አሮጌ የቆዳ ሳጥን ውስጥ ቆልፎ አስቀመጠው። ታሪኩ እዚያው እያለ አቧራ እየበላ ለዘላለም ተደብቆ ሊኖር ጥቂት ነበር የቀረው። ነገር ግን እውነት መቼም ተደብቆ አይቀርም፣ የጊዜ ጉዳይ ነው እንጂ። ታላቅ ስራዎች ሁሌም ወደ ብርሃን መውጣታቸው አይቀሬ ነው። በ1988 ዓመተ ምህረት አንድ ቀን እሁድ ጠዋት ላይ ባለቤቱ ግሬታ የቤቱን ሰገነት እያጸዳች የድሮ ዕቃዎችን ስታስተካክል ያንን አቧራ የጠጣ አሮጌ ቆዳ ሳጥን አገኘችው። ሳጥኑን ከፍታ ውስጡ የነበረውን ትልቅ ማስታወሻ ደብተር ገልጣ ስትመለከት አይኖቿን ማመን አልቻለችም። በደብተሩ ላይ የ669 ህፃናት ፎቶዎች፣ የልደት ቀኖች፣ የእንግሊዝ ቪዛዎችና ከፕራግ የወጡ የባቡር ኦፊሻል ሰነዶች በዝርዝር ተቀምጠዋል። ባለቤቷ ኒኮላስ ተራ የባንክ ሰራተኛ ሳይሆን በሁለተኛው የዓለም ጦርነት ጨለማ ውስጥ የመቶዎችን ትውልድ ከሞት የታደገ ታላቅ የዓለም ጀግና መሆኑን ያወቀችው በዚያች ቅጽበት ነበር። ግሬታ ይህንን ታሪክ በሚስጥር መቅረት የለበትም ስትል ደብተሩን ለታሪክ ተመራማሪዎችና ለቢቢሲ ጋዜጠኞች ሰጠችው። ታሪኩ ለዓለም ይፋ በሆነበት በዚህ የቴሌቪዥን ፕሮግራም ላይ ኒኮላስ ያዳናቸው ህፃናት ዛሬ አድገው ወልደውና ከብደው የራሳቸውን ህይወት መስርተው እርሱን ለማመስገን መጡ። አቅራቢዋ በዚህች አዳራሽ ውስጥ በኒኮላስ ምክንያት ህይወቱ የተረፈ ሰው ካለ እባካችሁ ቁሙ ስትል በአጠገቡ የተቀመጡት በሙሉ በአንድ ላይ ቆሙ። ኒኮላስ ግራ በመጋባት በከፍተኛ ስሜት ውስጥ ሆኖ አይኖቹ በእንባ ተሞሉ። Is there anyone in our audience tonight who owes their life to Nicholas Winton? If so, could you stand up please?
ዛሬ በዓለም ላይ በኒኮላስ ዊንተን ምክንያት ወደዚህ ምድር የመጡ የእነዚህ ሕፃናት ልጆችና የልጅ ልጆች ቁጥር ከ6000 በላይ ይደርሳል። እንግሊዝ ሀገር የሰር ማዕረግን ሰጠችው። በፕራግ የባቡር ጣቢያ ላይ የእርሱንና የሕፃናቱ ሐውልት ቆመ። ኒኮላስ ዊንተን በ105 ዓመቱ ከዚህ ዓለም በሞት ሲለይ ዓለም ሙሉ በታላቅ ክብር ሸኝተዋለች። የኒኮላስ ዊንተን ታሪክ አንድ ትልቅ እውነት ያስተምረናል። ዓለምን ለመቀየር የጦር መሳሪያ ወይም ከፍተኛ ስልጣን አያስፈልግም። አንድ ተራ ሰው ለሌሎች ያለውን ንጹህ ሰዋዊ ፍቅርና ቁርጠኝነት ብቻ የሺዎችን ዕጣ ፈንታ ሊቀይር ይችላል። እናንተስ ስለዚህ ጀግና ምን ታስባላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ ያስፈሩልኝ። ይህ ቪዲዮ ከተመቻችሁና እንደዚህ አይነት አስገራሚና እውነተኛ ታሪኮች ቶሎ ቶሎ እንዲደርሷችሁ ላይክ ማድረጋችሁ እንዳትረሱ። ለማዕዘነ ዓለም አዲስ ከሆናችሁ ደግሞ አሁኑን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ አስገራሚና አስተማሪ ታሪክ እስከምንገናኝ ቸር ያቆየን።